ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ቲክቶክ ዊዝ ሰሎሞን እንግዲህ ሶስተኛውን ሲዝን ይዞ ለዛሬ የመጀመሪያውን ፕሮግራም ይዞላችሁ ይቀርባል። ከአጭር ጊዜ እረፍት በኋላ ሁለተኛውን ሲዝን ከጨረስኩ በኋላ ማለት ነው እረፍት አድርጌ ለዛሬ ተመልሻለሁኝ። ባለፉት 2 ወራት ያህል ወይ 1 ወር ከግማሽ ያህል በእረፍት ላይ በነበርኩ ጊዜ ብዙዎቻችሁ ትጽፉልኝ ነበረ በፌስቡክ ኢንባክስ እንዲሁም በኢሜይል እንዲሁም በፌስቡክ ዎል ላይ ትጽፉልኝ ነበረ ወይ ለምጽፋቸው ነገሮች ኮሜንት ስትጽፉ ቶሎ እንድመለስ ኢንከሬጅ ታደርጉኝ ነበረ እና ለአሳያችሁኝ ፍቅር ድጋፍ በሙሉ እጅግ በጣም አድርጌ ነው የማመሰግነው። ይሄ እንግዲህ ቶሎ እንድመለስም ሞር ኢንከሬጅ ያደረገኝና ሞር ሰርቼ ቶሎ እንድመለስ ያደረጉኝ የእናንተ ኢንከሬጅመንትና ሰፖርት ነው። እንግዲህ ይኸው መጥቻለሁኝ። ለዛሬ ለየት ያለ ፕሮግራም ነው የሚኖረኝ። ስለጠፋሁኝ እንግዲህ ዊ ኒድ ቱ ካች አፕ። ስለዚህ በጠፋው ጊዜም የተፈጠሩ የቴክኖሎጂ ክስተቶችንና እንግዲህ ወቅታዊ የሆኑ የቴክኖሎጂ ዜናዎችን ነው ለዛሬ ይዤላችሁ የምቀርበው ሙሉ ሽፋኑን ማለት ነው። ነገር ግን ሲዝን 3 በአጠቃላይ በጣም ሰፋ ያለና ብዙ ነገሮችን ያካተተ ሲዝን እንደሚሆን ተስፋ አደርጋለሁኝ። በጣም አሜዚንግ የሆኑ እንግዶች ኢትዮጵያውያን አሜሪካውያን እንግዶች በዝግጅቴ ላይ ይካተታሉ። እንዲሁም ደግሞ እንደተለመደው ወቅታዊ የሆኑ የሳይንስና የቴክኖሎጂ ግኝቶችን እና ፈጠራዎችን እንዲሁም የፕሮዳክት ፕሪቪዎችንም ቢሆን የተለያዩ ፕሮግራሞችን አካትቼ እንግዲህ ሲዝን 3ን አዘጋጅቼ ጠብቂያችኋለሁ። ከፕሮግራሙ ጋር እንድትቆዩ ጋብዛችኋለሁ። ለዛሬ እንዳልኩት እንግዲህ የወቅታዊ የሳይንስና ቴክኖሎጂ ዜናዎችን ነው ማቀርብላችሁ። ከፕሮግራሙ ጋር እንድትቆዩ ጋብዛችኋለሁ። ወደ መጀመሪያው ዜና ወቅታዊ ዜና በጣም ብዙ ሚዲያ ከቨሬጅ ወዳገኘው ዜና ስንገባ ስለ ኢላን ማስክ ነው። ኢላን ማስክን ብዙዎቻችሁ እንደምታውቁት ተስፋ አደርጋለሁኝ። የታወቀ ኢንቨንተር እና መልታይ ቢሊዮነር የሆነ በሳይንስና ቴክኖሎጂ ሙያ ላይ ተሰማርቶ የሚገኝ ባለሀብትና የፈጠራ ባለሙያ ነው። በትውልዱ ሳውት አፍሪካዊ ሲሆን ነገር ግን በአሁኑ ሰዓት የአሜሪካ ዜግነትና እንዲሁም የሳውት አፍሪካ ዜግነት ኖሮት በአሜሪካን ሀገር በመኖር ላይ የሚገኝ እጅግ በጣም ሀብታም የሆነ እንዲሁም ደግሞ የፈጠራ ባለሙያ የሆነ ግለሰብ ነው። 41 ዓመቱ ነው። ኢላን ማስክ በጣም በብዙ ነገሮች ይታወቃል። ብዙዎቻችሁ እንደምታውቁት ፔይፓል የሚባል የኦንላይን ፔመንት ሲስተም አለ። ሻፕ ስታደርጉ ኢኮሜርስ ብዙ ገንዘቦች ብዙ ክሬዲት ካርዶች በዚህ ሲስተም አማካኝነት ነው ፕሮሰስ የሚደረጉት። በተለይ ባለፉት አመታት ውስጥ በጣም ዶሚኔት አድርጎ የቆየ ፔመንት ሲስተም ነው። እሱን የፈጠረው ፋውንደር ነው ኢላን ማስክ። ከዛ በኋላ ደግሞ 2 በጣም አስደናቂ በሆኑ የቴክኖሎጂ ፈጠራዎች ይታወቃል ይሄው ባለሀብትና የፈጠራ ባለሙያ። የመጀመሪያው ስፔስ ኤክስ የተሰኘው የስፔስ ካምፓኒ ነው። ስለሱ በጣም ሰፊ ሽፋን እንዲሁም አቅርቤ ናሳ መንኮራኩሮቹን ሪታየር ካደረገ በኋላ ወደ ግሉ ኢንዱስትሪ እንዴት የስፔስ ንግዱ እየተጧጧፈ እንዳለና ስፔስ ኤክስ የተሰኘው የዚሁ የኢላን ማስክ ካምፓኒ በጣም በመሪነት ላይ እንደሚገኝ እንዲሁ የመጀመሪያው መንኮራኩር ባስመነጠቀበት ጊዜ ላስት ይር ሽፋን ሰጥቼው ነበር። ሌላው የሚታወቅበት ይሄ ግለሰብ የኤሌክትሪክ ካር በማምረት ነው። በዚህ በአሜሪካን ሀገር ውስጥ በጣም የታወቀ ብራንድ ቴስላ የተሰኘ መኪና። ስለዚህም ሽፋን ሰጥቻለሁ። ወደፊት ደግሞ ሞር ፕሪቪው አደርገዋለሁ መኪናውን። ይህንኑ ቴስላ የተሰኘውን ኤሌክትሪክ 100% ኤሌክትሪክ ካር ፈጥሮ በማምረት በባለቤትነት የሚታወቅ ግለሰብ ነው። እንግዲህ ኢላን ሰሞኑን ደግሞ በጣም የብዙ ዜና ጣቢያዎችን ትኩረት እንዲስብ ያደረገውን አንድ አዲስ የሚያስገርም የፈጠራ አይዲያ ደግሞ ይዞ ብቅ ብሏል። ይኸውም ፊውቸሪስቲክ የሆነ የግራውንድ ትራንስፖርቴሽን ሲስተም ነው። ስለ ፎርቹኑ ወይም ስለ ሀብቱ ትንሽ ለመናገር ያህል ይሄው ግለሰብ በአመት ደሞዙ 78 ሚሊዮን የአሜሪካን ዶላርስ ያህል ሲሆን እንዲሁም ኔት ወርዙ ወይ ደግሞ በአጠቃላይ የሀብቱ መጠን ወደ 8 ቢሊዮን የአሜሪካን ዶላር ያህል ይጠጋል ተብሎ ነው የሚታሰበው። እና ሰሞኑን ዜናዎችን ትኩረት አግኝቶ የተገኘበት ዋናው ምክንያት ምንድን ነው? በጣም ኒው እና ክሬዚ የሆነ አይዲያ ይዞ ነው የመጣው። ፊውቸሪስቲክ የሆነ የፐብሊክ ግራውንድ ትራንስፖርቴሽን ሲስተም ይህንኑ ካንሰፕት ይህንኑ አይዲያ ሰሞኑን ይፋ አድርጓል። ይኸው ምንድነው እጅግ ኤክስትሪምሊ ፈጣን የሆነ ወይም ደግሞ ሱፐርሶኒክ ስፒድ ወይም ደግሞ በድምጽ ፍጥነት ኦልሞስት በዛ ፍጥነት ያህል ሊሄድ የሚችልን አይነት የትራንስፖርቴሽን ሲስተም ካንሰፕቱን አስተዋውቀዋል። ይሄው ሲስተም ሃይፐር ሉፕ ተብሎ ነው የሚጠራው። ምንድነው ቤዚክሊ ይሄ ትራንስፖርቴሽን ሲስተም ሀሳቡ ምንድነው? ቲዩብ በሚመስል ነገር ውስጥ ከከተማ ከተማ የሚዘረጋ ቲዩብ አለ። እዛ ቲዩብ ውስጥ እንደ ካፕሱል ነው ሰዎችን የሚይዝ ካፕሱል አለ። በኃይለኛ ፍጥነት ማግኔቲክ ፊልድን በመጠቀም እና ሌሎችን የሞተር ኢንጂን ሲስተሞችን በመጠቀም በዛ ቲዩብ ውስጥ አየር ውስጡ ተሞልቶ እንደ ቫኪዩም አይነት አየር ተሞልቶ ፍሪክሽን እንዳይኖር እንደ ኩሽን ሆኖለት አየሩ ዙሪያውን ቲዩቡ ማለት ነው ካፕሱሉ በማዋል ሹት አድርጎ ኦልሞስት ሱፐርሶኒክ ስፒድ በዛ ያህል ፍጥነት እንዲሄድ ተደርጎ የታሰበ የግራውንድ ትራንስፖርቴሽን ሲስተም ነው። ይሄው ቴክኖሎጂ ይፋ ከሆነ እውን ከሆነ
በሁለት ታላላቅ የካሊፎርኒያ ከተማዎች መካከል ማለትም በሳን ፍራንሲስኮ እና በሎስ አንጀለስ መካከል ያለውን ፍጥነት በ30 ደቂቃ ያህል መድረስ ይቻላል። ኖርማሊ በጣም ቆንጆ የሚባል ጃምቦ ጀት እንኳን አውሮፕላን ወደ 55 ደቂቃ ወይም ደግሞ ወደ 1 ሰዓት ያህል ይፈጃል ይሄው ጉዞ ማለት ነው። ነገር ግን ይሄ ቴክኖሎጂ እውን ከሆነ እንዳልኳችሁ በ30 ደቂቃ ውስጥ በሁለቱ ከተሞች መሀል መጓጓዝ ይቻላል። ይሄ ማለት ምን ማለት ነው እንግዲህ የዚህ ካንሰፕት የዚህ የሃይፐርሉፕ ፍጥነት ቶፕ ስፒድ የሚሆነው ወደ 700 ማይል ፐር አወር ወይም ደግሞ 1126 ኪሎ ሜትር በሰዓት ውስጥ ነው የሚሆነው። እንዳልኳቸው ይሄ ኒርሊ የሱፐርሶኒክ ስፒድን ያህል ነው የሚሆነው። ሱፐርሶኒክ ወይም ደግሞ የሳውንድ ስፒድ ወደ 761 ማይል ፐር አወር ወይም ደግሞ 1224 ኪሎ ሜትር በሰዓት ውስጥ ነው የሚሄደው ማለት ነው። ይሄው ነገር ወደ ተግባር ተደርጎ ይሄ ኢንፍራስትራክቸር የሚዘረጋ ከሆነ በሁለቱ ከተሞች መካከል ወደ 380 ማይል ያህል ይሆናል ርቀታቸው ወይ ደግሞ ወደ 610 ኪሎ ሜትር እና ይሄ ነገር የሚዘረጋ ከሆነ የሚፈጀው ወጪ በጣም ብዙ ነው የሚሆነው። ወደ 6 ቢሊዮን የአሜሪካን ዶላር ያህል ይፈጃል ሎስ አንጀለስ እና ሳን ፍራንሲስኮን እንኳን ብቻ ለማገናኘት በዚህ አዲስ የትራንስፖርቴሽን ሲስተም አማካኝነት ማለት ነው። እና ፕሮቶታይፕ ወይም ደግሞ ይሄ ሳምፕል ፕሩፍ ኦፍ ካንሰፕት የሚባለው አይነት እሱን በቅርብ ጊዜ እንደሚገነባ በአጭር ርቀት ይህን በቅርብ ጊዜ ተገንብቶ ለሙከራ እንደሚውል ነው የተጠቀሰው። በጣም በቅርብ ጊዜ ላይሆን ይችላል፣ ነገር ግን ወደ 4 ዓመት ባሉት ጊዜዎች ውስጥ ካንሰፕቱ በተግባር እንደሚውል ነው የሚጠበቀው ማለት ነው። እና እስቲ ይህንን ትራንስፖርቴሽን ግራውንድ ትራንስፖርቴሽን ማለት በአየር ላይ በጣም ታፕ ስፒዶች በጣም በኃይለኛ ፍጥነት መሄድ የሚችሉ ትራንስፖርቴሽን ሲስተሞች ከዚህ በፊት ተፈጥረዋል፣ አዲስ ነገር አይደለም። ነገር ግን በግራውንድ ትራንስፖርቴሽን ሲስተም ይሄ በጣም ቀዳሚና ፈርቀዳጅ ነው የሚሆነው። ለማነጻጸር ያህል በቻይና ውስጥ ማግሌቭ የተሰኘው የትሬን ሲስተም አለ። በጣም በዓለም ላይ ፈጣን የሚባለው ባቡር ማለት ነው በአሁኑ ሰዓት። የዚህ ማግሌቭ የተሰኘው በቻይና ውስጥ የሚገኘው ፈጣን ባቡር ፍጥነቱ 311 ማይል ፐር አወር ወይም ደግሞ 500 ኪሎ ሜትር በሰዓት ውስጥ ያህል ብቻ ነው። እንግዲህ ከዚህ ከሃይፐርሉፕ ጋር ስታወዳድሩት በጣም ይለያያል። ሃይፐርሉፕ በጣም ፈጣን ነው የሚሆነው ወደ 700 ማይል ፐር አወር እንዳልኳችሁ ማለት ነው። እስቲ እንግዲህ ይሄው ባለ ራዕይ የሆነ በጣም ከዚህ በፊት ያልተደፈሩ ፈጠራዎችን ደፍሮ በጣም ሰክሰስፉል የሆነ ቅድም እንዳልኳቸው የሀብቱን መጠን ነግሬያችኋለሁ። አይ ቲንክ ብዙዎች ባለሙያዎች የቴክኖሎጂ አናሊስቶችም የሚሉት ወደ ተግባር እንደሚያመጣውና በቅርብ ጊዜ ውስጥ ተግባራዊ እንደሚሆን ነው ብዙዎች የሚተነብዩት ያሉት። እንግዲህ ይህንኑ ዝግጅት ተከታትለን ወደፊት ደግሞ ያለውን ፕሮግረስ እንደምንዘግብ ተስፋ አድርጋለሁ። ቀጣዩ ዜና የሚሆነው በጣም እንግዲህ ኤክስፔክት ልታደርጉት ትችላላችሁ። ባክ ቱ ዘ ስማርትፎን ፋይት ወደ እንግዲህ ወደዚህ የሞባይል ፍጭትና ውጊያ ውስጥ ተመልሰን የምንገባበት ወቅት ነው። በዚሁ አመት የተለቀቁ አዳዲስ ስማርትፎኖች አሉ። በጣም ገበያውን እንደምታውቁት በኃይለኛ ዶሚነንት በሆነ መንገድ ተቆጣጥረውት ያሉት የአፕል አይፎን እና የአንድሮይድ ሳምሰንግ ጋላክሲ ናቸው እና በዚህ አመት እንደሚታወቀው ሳምሰንግ ጋላክሲ S4 በገበያ ላይ ውለዋል። በጣም ቆንጆ ፎን ነው። የአፕልን በጣም ኦልሞስት በሽያጭም እያለፈው እየሄደ እንዳለ የሚነገርለት አይነት ፎን ነው። ነገር ግን በዚህ ደግሞ በያዝነው በመጪው ሴፕቴምበር ውስጥ ደግሞ ሁለቱም ካምፓኒዎች አዳዲስ የፕሮዳክት ላይንአፕ እንደሚያወጡና ይፋ እንደሚያደርጉ ነው እየተጠበቀ ያለው። እንግዲህ ቱ ፌቨራይት በዓለም ላይ እነዚህ ሁለቱ ናቸውና የመጀመሪያው ሳምሰንግ ኖት 3 በዚሁ በመጪው ሴፕቴምበር 4 ቀን በበርሊን ውስጥ በሚካሄደው ኮንፈረንስ ይፋ እንደሚያደርግ ይጠበቃል። ኖት 2 ከዚህ በፊት ፕሪቪው ሰጥቼዋለሁ። ከጋላክሲ ተለቅ የሚል ስቲል ስማርትፎን ነው የሚባለው፣ ግን ሳይዙ በጣም ትልቅ ነው ከጋላክሲ S4 ወይም ከS3 ማለት ነው። እና ኖት 2 ራሱ በጣም ሰክሰስፉል የሆነ ዲቫይስ ነው። ብዙዎች ትልቅ ስክሪን የሚወዱ ሰዎች የሚጠቀሙበት ስማርትፎን ነው እና የዚሁ ቨርዥን አዲሱ ጋላክሲ ኖት 3 እንግዲህ በጥቂት ቀናቶች ውስጥ በበርሊን በሚደረገው የሳምሰንግ ኮንፈረንስ ላይ ይፋ እንደሚሆን ይጠበቃል። ብዙ ዲቴል የለም እስካሁን። ሊክ ብዙ ጊዜ እንደዚህ አይነት ዲቫይሶች ሲወጡ ሊክ ወይም ደግሞ አምልጠው የሚወጡ የውስጥ መረጃዎች ብዙ ጊዜ ይታወቃሉና ነገር ግን ስለ ኖት 3 ብዙ የሚታወቅ መረጃ የለም። የምናውቀው ቀኑን ነው በእርግጥ ይፋ የሚደረግበትን። ነገር ግን እንደሚታወቀው በጣም በቀላሉ መገመት እንደሚቻለው ፋስተር እንደሚሆን፣ ሞር ጥራት ያለው ስክሪን ይዞ እንደሚመጣ እና ደግሞ በትንሽ አንድ ሩመር እየተወራ ያለው አንዱ ሩመር ምንድነው ፖሲብሊ ከዚህ በፊት ስለ ሳምሰንግ ፍሌክሲብል ዲስፕሌይ አቅርቤላችሁ ነበረ ትዝ ይላችሁ ከሆነ በመጀመሪያው ኤፒሶድ ላይ ሲዝን 2 የሚተጣጠፉ ዲስፕሌዎች የሚተጣጠፍ ዲስፕሌይ ይዞ አይመጣም። ነገር ግን እዛው ላይ ካሳየሁት መካከል የነበረው ከርቭ ልክ የስልኮቹ ጠርዝ ላይ ዲስፕሌይ ማድረግ የሚቻል ምክንያቱም ስልካችሁን ሳትከፍቱ ወይስ ሙሉ ስክሪኑን ሳታዩ ከርቭ ላይ ቴክስት ቢመጣ ወይ ኢሜል ኖቲፊኬሽን ቢኖር ጠርዙ ላይ ማየት የምትችሉበት አይነት ከርቭድ የሆነ ዲስፕሌይ ማለት ነው። ያ ሊኖረው ይችላል ተብሎ ይጠበቃል። እንግዲህ እስቲ የምናየው ይሆናል ማለት ነው።
በሌላው አንጻር ደግሞ እንዳልኳችሁ አፕልም በዚሁ በመጪው ሴፕቴምበር 10 የራሱን አዲስ የሆነ የአይፎን ላይንአፕ ይዞ ይመጣል ተብሎ ይጠበቃል። ምን አይነት እንደሆነ ብዙ ግምቶች ይመታሉ፣ መላምቶች አሉ። ብዙ ጊዜ አይፎን 4 ተብሎ ቀጥታ ወደ 5 አይደለም 4ኤስ ብሎ 5 ወጣ። ከዛ አሁን እንግዲህ አይፎን 6 ነው የሚሆነው ወይስ አይፎን 5ኤስ? ይሄ እያከራከረ የሚገኝ ነገር ነው። ብዙዎቻችሁ እንደምታውቁት ኤስ ቨርዥን ከሆነ ብዙ ጊዜ ፊዚካል ዲዛይኑ ብዙ አይቀየርም። ውስጡ ያለውን ፋንክሽናሊቲ ኦፕሬቲንግ ሲስተሙን አፕግሬድ የሚያደርጉት ነገር ግን ከቁጥር ወደ ቁጥር ጃምፕ ካረገ ሙሉ በሙሉ አዲስ ዲዛይን ነው ይዞ የሚመጣው። ይሄ የተለመደ ትሬንድ ነው፣ እስከዛሬ የሆነ ፓተርን ነው እና ግማሾቹ የሚሉት 5ኤስ ይሆናል ነው የሚሉት፣ ግማሾቹ ደግሞ 6 አዲስ የሆነ 6 ይዞ ይመጣል ነው የሚባለው። ምክንያቱም በጣም የሳምሰንግ ጋላክሲ ኤስ4 ገበያውን በጣም ስለተቆጣጠረው ወደ ኮምፒቲሽኑ በአስቸኳይ መምጣት ስለሚፈልጉ ተብሎ ነው የሚታሰበው። እንግዲህ ቀኑ ሲደርስ እናየዋለን። ነገር ግን ያው እንደ ብዙ እንደሚገመተው ይሄው አዳዲስ ፊቸሮችን ይዞ እንደሚመጣ ቢገር ስክሪን። አሁን ትልቁ ጥያቄ አፕል ከጋላክሲ አፕልን ብዙ ይበልጣል እየመራ ነው ተብሎ የሚታሰብበት ምንድን ነው? ሰዎች አሁን ተለቅ ያለ ስክሪን ይፈልጋሉ። ፎር ሳም ሪዝን ጌም መጫወት ይፈልጋሉ። ብዙ ነገሮች ስትሪም የሚደረጉት አሁን በኦንላይን በአፖች ውስጥ ብዙ ነገሮች ስላሉ ዲስፕሌይ በጣም ወሳኝ ነገር ሆኗል እና የጋላክሲ ኤስ4ን ወይም ኤስ3ንም ራሱ እንዲወደድ ያደረገው የስክሪኑ መጠን ነው እና ሞስት ላይክሊ አይፎን ተለቅ ያለ ስክሪን ይዘው እንደሚመጡ ይታሰባል ማለት ነው። ከጋላክሲ ኤስ4 ብቻ አይደለም አፕል ፍክክሩን የደረሰበትና የገበያ ሽሚያው ያጋጠመው። ከዚህ በፊት የሰጧቸው ፕሪቪው ያደረኳቸው ስልኮች አሉ። ኤችቲሲ ዋን፣ ሶኒ ኤክስፔሪያ እንዲሁም ደግሞ ብዙ አይነት የኖኪያ የዊንዶውስ ፎን ቨርዥኖች አሉ ማለት ነው። በዚሁ ሴፕቴምበር 10 ከሚለቀቀው አይፎን በጣም እየተገመተ ያለው ደግሞ ቺፐር ቨርዥን ወይ ደግሞ በርካሽ ዋጋ ሊሸጥ የሚችል አይነት አይፎን ለመጀመሪያ ጊዜ ይፋ ይደረጋል ተብሎ ይታሰባል። እስከ ዛሬ እንደምታውቁት ባዲው ወይ አሁን አዲሱ አይፎን 5 በአሉሚኒየም የተሰራ ነው። ከዚህ በፊት ደግሞ ያሉት በመስታወት የተሰሩ አሉ። ቀደም ሲል የመጀመሪያ የወጣ ነው ፕላስቲክ ቨርዥኑ አለ እና አሁን ተመልሰው የፕላስቲክ ቨርዥን ከአሉሚኒየም ጋር አብሮ በርካሽ ዋጋ የሚሸጥ በፕላስቲክ ኬዚንግ ያለው አይፎንም ይፋ ይደረጋል ተብሎ ይጠበቃል ማለት ነው። እንግዲህ ስቴይ ቲዩንድ ጠብቁን። አዳዲስ ነገሮች ሲኖሩ በኤፒሶዶቻችን ላይ እንዲሁም ደግሞ በፌስቡክ ፔጅ ላይ አፕዴት አደርጋለሁ ስታተሶችን አዳዲስ ነገሮች በመጡ ጊዜ ማለት ነው። እስቲ እና ስቴይ ቲዩንድ ለእነዚህ አዳዲስ ፕሮዳክት መለቀቆች እንግዲህ እንድትከታተሉ ጋብዛችኋለሁ። ሀከሮች ምንድን ነው ቀጥሎ ማድረግ የሚፈልጉት? ከዚህ በፊት በነበረኝ የሲዝን 2 ላይ ስለ ሃኪንግ ሙሉ ሽፋኑን ሰጥቼ ሰፋ ያለ ማብራሪያ ሰጥቼበታለሁ እና ብዙ ጊዜ ስናስብ እኛም ሃኪንግን የምናገናኘው ቀጥታ ከኮምፒውተር ጋር ነው። ሀከር ኮምፒውተር ብሬክ አድርጎ ዳታችንን የሚወስድ ኢሜይላችን ውስጥ ገብቶ የሚሰርቅ ወይም ደግሞ ፌስቡካችን ሀክ የሚያደርግ ወይም ደግሞ ባንክ አካውንታችን ውስጥ ገብቶ የእኛን አይደንቲቲ ወስዶ ገንዘቦቻችንን የሚሰርቅ እና የመሳሰሉት ዶኪመንቶቻችንን የሚሰርቅ። ነገር ግን ሃኪንግ ኢዝ ጎይንግ ቱ ዘ ኔክስት ሌቭል። 4 አዳዲስ የሃኪንግ ትሬቶችን ወይም ደግሞ የጥቃት ማስፈራራቶችን ነው ለዛሬ የማቀርብላችሁ። ይሄ እንግዲህ ቴክኖሎጂ እያደገ ሲመጣ የሃኪንግ ጥበቡም ደግሞ አዳዲሶችን ቴክኖሎጂዎች አታክ ወይም ደግሞ ታርጌት ማድረግ ላይ ያነጣጠረ ይሆናል ማለት ነው። ስለዚህ ሃኪንግን ከአሁን በኋላ ኮምፒውተርን ከመስበር ጋር ኮምፒውተርን ብሬክ አድርጎ ዳታን ከመስረቅ ጋር ብቻ አታገናኙት። ኢትስ ቢገር። ስለዚህ ለዛሬ 4ቱን አዳዲስ የሆኑ የሃኪንግ መልኮች ወይም ደግሞ ፌሶች አሳያችኋለሁ ማለት ነው። ወደ መጀመሪያው ስንሄድ ሃኪንግ እንግዲህ የድራይቨርለስ ካሮችን አውቶማቲክ መኪናዎችን ያለ ተሽከርካሪ የሚነዱ መኪናዎችን ሀክ የማድረጉ ነገር ነው። ከዚህ በፊት በነበረኝ ሾው ላይ ስለ ጉግል ድራይቨርለስ ካር ሙሉ ሽፋን ሰጥቼ አሳይቼ ነበርና ይሄ ኦቶኖመስ ካር ወደፊት በሚኖረው ፊውቸሪስቲክ የሆነ ትራንስፖርቴሽን ሲስተም ነውና በብዛት በጥቅም ላይ ሊውል እየታሰበ ያለ ቴክኖሎጂ ነው በትራንስፖርቴሽኑ ዘርፍና እነዚህ አውቶኖመስ ካሮችን ሀክ የማድረጉ ነገር ኦሬዲ ገና እነሱ እንኳን በመንገድ ላይ መነዳት በብዛት ሳይጀምሩ ኦሬዲ ሃኪንግ ቴክኒኩ ኦሬዲ ታውቋል። እንዳልኳችሁ ፉሊ ኦቶኖመስ ወይም ደግሞ ፉሊ አውቶማቲክ የሆኑ መኪናዎች በመንገድ ላይ የሚታዩበት ጊዜ ቅርብ ነው የሚሆነው። ጉግል ኦሬዲ የሙከራ መኪናውን በተግባር አውሏል። ከዚሁ ጋር በተያያዘ እንግዲህ ኦቶኖመስ ካር ማለት ምንም ሌላ ነገር ሳይሆን ከጂፒኤስ ጋር የተለያዩ ሴንሰሮች ከመኪናው ላይ ተገጥመውለት በነዛ በመታገዝ መንቀሳቀስ የሚችል ሮቦት ማለት ነው። መኪና በሮቦት በመኪና መልኩ ሲገለጥ ማለት ነውና የታዘዘውን ነገር
በሴንሰሮቹ አማካኝነት በሌሎች የኮምፒውተር ሲስተሞች አማካኝነት ራሱን ጠብቆ መሄድ ሲችል ማለት ነው። ስለዚህ ቤዚክሊ ኢትስ አ ሮቦት በት ኢትስ አ ካር ራይት። ሶ እነዚህን መኪናዎች ሀክ የማድረጉ ነገር ዋይት ሃት ሃከር ብዙ ጊዜ እንደዚህ አይነት አደጋዎችን የሚያጋልጡት መጥፎዎቹ ሀከሮች ሳይሆኑ ጥሩዎቹ ናቸው። ሲስተሙ ችግር አለበት ብለው ከወዲሁ ያንን ነገር ሞክረው ያንን ኮድ አግኝተው ወይም ያን የሀኪንግ ቴክኒክ አግኝተው ይፋ ሲያደርጉ ማለት ነው። እና አውስትራሊያዊው ሀከር በቅጽል ስሙ ዚኦዚ ተብሎ የሚጠቀሰው በጣም የታወቀ አውስትራሊያዊ ሀከር አለ። ይሄው ግለሰብ ነው ለመጀመሪያ ጊዜ እንግዲህ የነዚህ አውቶማቲክ መኪናዎችን የሀኪንግ ሁኔታ ይፋ ያደረገው እና ወደፊት ይሄ ቴክኖሎጂ በመንገድ ላይ ይፋ በሚሆንበት ጊዜ ከፍተኛ አደጋ እንደሚያጋጥም ነው እየተናገረ የሚገኘው ይሄው ግለሰብ። ምንድን ነው እንግዲህ ሴንሰሮቹን ሀክ በማድረግ ጂፒኤስ ሲስተሙን ሀክ በማድረግ በትክክለኛው መንገድ መኪናው እንዳይሄድ፣ ሴንሰሩ በትክክል ካልሰራ ከፊቱ ያለው መኪና ይገጫል፣ ወደማይፈለግ ዴስቲኔሽን ይሄዳል፣ ሰዎችን ለአደጋ ይዳርጋል፣ ሌሎችንም ለአደጋ እንደዚህ የሚዳርግበት ሁኔታ ነው ያለውና እነዚህ ሲስተሞች በቀላሉ ሀክ ሊደረጉ እንደሚችሉ ነው እንግዲህ ይሄው ግለሰብ ያሳወቀው ማለት ነው። ይሄው ሀኪንግ በዚሁ በአውቶማቲክ መኪና ላይ ተሞክሮ ካገኛቸው የሀኪንግ ቴክኒኮች መካከል ቅድም እንዳልኳችሁ መጀመሪያው ሴንሰሮቹን ዲሴብል በማድረግ ወይም ደግሞ ትክክል የተሰጣቸውን ስራ እንዳይሰሩ በማድረግ ከሌሎች ኦብጀክቶች ጋር መኪናው እንዲጋጭ ማድረግ ሲሆን፣ ሌላኛው ደግሞ አክሰለሬሽኑን መቀያየር ነው። በሚፈለገው ስፒድ እንዲሄድ ከተማ ላይ ሲሆን ቀስ ብሎ እንዲሄድ፣ ሃይዌይ ላይ ሲሆን እየፈጠነ እንዲሄድ ኮምፒውተሩ ፕሮግራም ተደርጓል በመኪናው ላይ። ነገር ግን ሀክ ከተደረገ መኪናው የአክሰለሬሽን እንትኑን ፍላክቹዌት በማድረግ በማይፈለገው ጊዜ ላይ ስፒዱን በመቀያየር ለአደጋ መዳረግ ሲሆን፣ እንደገና ቤልቶቹ እንዳይሰሩ፣ የላይቲንግ ሲስተሙ በትክክል እንዳይሰራ በማታ ሲሆን፣ የትራፊክ ላይቶችን በትክክል ታዞ እንዳይቆም እያደረገ በጣም ብዙ የሆነ ቀውስ ሊፈጥር የሚችል ሀኪንግ ቴክኒክ ነው። ደግነቱ መኪናዎቹ ገና በመንገድ በጥቅም ላይ አልዋሉም። ቢውሉ በጣም የሚያስፈራ ነገር ነው የሚሆነው። ነገር ግን ካሁኑ መታወቁ የአታክ ሲስተሙ እንግዲህ መኪናዎቹ በብዛት ለጥቅም ወደ መንገድ ሳይውሉ ያንን ሴፍቲ ሜዥር መውሰድ እንዲቻል ያደርጋል ማለት ነው። ሁለተኛው አዲስ የሆነ የሀኪንግ ቴክኒክ ምንድን ነው? በሞባይል ስልኮች ላይ ያነጣጠረ ነው የሚሆነው። ብዙ ጊዜ ሞባይል ስልኮቻችን ከሀኪንግና ከሀከርስ አታክ ነፃ ናቸው ብለን ነው የምናስበው። ፌርሊ እውነትም ነው እስከ ቅርብ ጊዜ ድረስ አይደለም። ኮምፒውተሮችን ነው እንግዲህ እንዳይጠቁ የምንፈራው። ነገር ግን አሁን አዲስ ያለው የሀኪንግ ቴክኒክ ሞባይል ስልኮችን ታርጌት ያደረገ ነው። ይሄ ደግሞ በጣም ትክክለኛ የሆነ ምክንያት አለው። ምክንያቱ ትክክል ባይሆንም ትክክለኛ ምክንያት ልበለው። ምክንያቱም ሰዎች ኮምፒውተርን መጠቀም እያቆሙ ስማርት ዲቫይሶችን በጣም እየተጠቀሙ ነው ያሉት። ስለዚህ ሰውን አታክ ማድረግ ከፈለግን፣ ሰውየውን ነገር መጉዳት ከፈለግን ኮምፒውተሩ ለማይጠቀምበትን ኮምፒውተር ሳይሆን አታክ የምናደርገው ሁልጊዜ የሚጠቀምበትን ዲቫይስ ነው። ለዛ ነው እንግዲህ አታከሮች ፊታቸውን ወደ ሞባይል ዲቫይሶች ያዞሩት። ይኸውም በሲም ካርዱ ላይ እና እንዲሁም ደግሞ የተለያዩ አፖችን ዳውንሎድ በምናደርግበት ጊዜ በዛ ላይ አብረው ቫይረሶች እየገቡ በስልካችንን ለአላግባብ ግልጋሎት እንዲውሉ ማድረግ ነው። ከዚህ ውስጥ ከነዚህ ጥቃቶች መካከል ምንድነው? ስልካችን ውስጥ ያሉ ፐርሰናል የሆኑ ኢንፎርሜሽኖችን ለሀከሮች ማቀበል፣ ካንታክታችን ውስጥ ገብቶ ካንታክታችን ውስጥ ያሉ ኢንፎርሜሽኖችን የሰዎችን ካንታክት ሊስት ሁሉ ወስዶ ለቴሌማርኬቶች ማስተላለፍ፣ ለማርኬቲንግ ለስፓም ሜሎች እኛን መዳረግ። በስልክ ውስጥ ያሉ ሴንሲቲቭ ኢንፎርሜሽኖች ቢኖሩ ብዙ ጊዜ አፖች አሉ፣ ባንኪንግ ሲስተማችንን የምንጠቀምባቸው የተለያዩ በጣም ሴንሲቲቭ የሆኑ ነገሮችን የምንገለገልባቸው ሲስተሞች አሏቸው ሞባይል ስልኮች። እዛ ውስጥ ሁሉ ገብተው ያንን ነገር እንግዲህ ከኛ ላይ መስረቅ የሚያስችልባቸው ቴክኒኮች ናቸው። ዋይት ሃት ሀከር የሆነው ሃት ኬቪን መክነሚ የተሰኘው ይኸው በጎ አድራጊ ሀከር ማለት ነው አፕን ተጠቅሞ እንዴት አድርጎ ኮምፒውተርን የስፓይ ፎን ወይም ደግሞ ራሳችንን መልሶ የሚሰልለን ፎን ማድረግ እንደሚቻል በቅርብ በሀከርስ ኮንፈረንስ ላይ ይህንን ነገር ለእይታ አብቅቷል ማለት ነው። እንዳልኳችሁ ቅድም የሰውየውን ሎኬሽን አሁን ለምሳሌ ጂፒኤስ ሲስተም አለው። ብዙ ስማርትፎኖች ጂፒኤስ ሲስተም አለው። ብዙ ጊዜ ፌስቡክ ላይ ስታተሳውን አፕዴት ስታደርጉ ባረጋችሁ ጊዜ ሎኬሽኑን ኢኔብል ካደረጋችሁ ከየት ቦታ ላይ ሆናችሁ ያን ስታተስ አፕዴት እንዳደረጋችሁ ለምሳሌ ማየት ትችላላችሁ አይደለም። ስለዚህ እናንተ በዛ ፓርቲኩለር ታይም ላይ የት እንዳላችሁ ማወቅ ይቻላል። በጂፒኤስ ኢኔብል ካደረጋችሁ ስልኩ ከእናንተ ጋር ነው። ስለዚህ የት እንዳላችሁ ይታወቃል ማለት ነው። እና ይሄው ሰውዬ ያሳየው አፕ ምንድን የሚያደርገው እናንተ ያላችሁበትን ሎኬሽን ለሚፈለገው ሰው ለአጥቂው ማለት ነው ያላችሁበትን ሎኬሽን ኤግዛክትሊ ያን አፕ በመጠቀም ኢንፎርሜሽኑን ማቀበል ነው። ካንቴንቶቻችንን ሴንሲቲቭ የሆኑ ካንቴንቶቻችንን ፎቶ ላይብራሪያችን ውስጥ ገብቶ ሁሉ ፎቶዎቻችን የሚፈለገውን ፎቶዎች መውሰድ፣ ልንልክለት ለማንፈልገው ሰው ያንን ሁሉ ነገር ማስተላለፍ ማለት ነው።
እና የፎን ሃኪንግ በእርግጥ ከንሰርን የሚያደርገን ነገር ነው። በአሁኑ ሰዓት በብዛት የምንጠቀምበት ዲቫይስ ስለሆነ ከንሰርን ያደርገናል። እና ይሄ እንግዲህ ፕሮቴክሽን ሜቶዶቹ ያው ብዙዎች ለመስራት እና ይህንን ነገር ለመከላከል የመጀመሪያው ነገር ሁል ጊዜ እንደምለው ሃኪንግ ሲመጣ ምንድን ዳውንሎድ የምናደርገው ነው። ብዙ ጊዜ ሃኪንግ ሲመጣ ከኮምፒውተር ባለፈው ጊዜ ከተናገርኩት የተለየ ነገር አይሆንም። ዳውንሎድ ስናደርግ በተለይ ከአንድሮይድ ማርኬት ላይ ብዙ ጊዜ ኦፕን ሶርስ ስለሆነ ኮንትሮል ብዙ የለውም። አሁን አፕል ብዙ ጊዜ አይታችሁት ከሆነ የአፕል አፖች በጣም ኮንትሮል አላቸው። አፕሩቭ ተደረገው ወደ አይቲዩን ወይም ደግሞ ወደ አፕ ስቶር ከመምጣታቸው በፊት በጣም ብዙ ቼክ ይደረጋሉ። በጣም ቁጥጥር አለ በአፕል ዘንድ። ዳትስ ሃው ዴይ ዱ ኢት። ብዙ ጊዜ ግን በአንድሮይድ ማርኬት ላይ በጣም ፍሪደሙ አለ። ብዙ ዴቨሎፐሮች አዳዲስ አፖችን ሰርተው በጣም ቬት ሳይደረግ ወይም ደግሞ ቼክ ሳይደረጉ እዛ ማርኬት ላይ የመውጣታቸው ነገር ሀይ ነው እና በተለይ ከአንድሮይድ ማርኬት ላይ ዳውንሎድ የምታደርጓቸው ነገሮች በጣም መጠንቀቅ አለባቸው። እንደዚህ ዎልፔፐሮች ወይ ብዙ የማትጠቀሙባቸውን ነገሮች ቼክ አድርጉ። ካስፈለገ ደግሞ ኢንተርኔት ውስጥ ሄዳችሁ ስለነዛ አፖች ሪቪው ቼክ አድርጉ ማለት ነው፣ አንዳንድ ነገሮች ስትጠራጠሩ። አክቹሊ በጣም የሚገርመው እንዳልኳችሁ ዋይት ሃት ሃከር የሆነው ኬቪን ይህንኑ የአፕን በመጠቀም ስልክን እንዴት አድርጎ የስለላ ዲቫይስ ሰውየውን መልሶ እንዲሰልለው ማድረግ የሚችልበትን ዲቫይስ አፕ ካሳየባቸው አፖች መካከል አንዱ አንግሪ በርድ ነው። አንግሪ በርድ በጣም የምወደው አፕ ነው ብዬ ገና ድሮ በነበረኝ ፕሮግራም ላይ ያሳየሁት ነው። በጣም ብዙዎችን የሚያስደስት አይነት አፕ ነው። በአንድሮይድ ላይ አለ፣ በአይፎን ላይ፣ በአይፓድ ላይ ሁሉ፣ በኮምፒውተር ላይ ሁሉ ቨርዥኖቹ አሉና ያንን አንግሪ በርድ አፕን ሀክ በማድረግ ይህንን የማሊሽስ የሆነ ኮድ በዛ አፕ ላይ ኢንጀክት በማድረግ ያ ስልክ መልሶ እናንተው እንዲሰልል ቅድም እንዳልኳችሁ ሎኬሽናችሁን እንዲናገር፣ ካንታክት ኢንፎርሜሽናችሁን ለሌላ ተርድ ፓርቲ አሳልፎ እንዲሰጥ፣ ፎቶዎቻችሁን ለማትፈልጉት ሰው እንዲልክ የሚያደርግበትን ሁኔታ ነው እንግዲህ ያሳየው ማለት ነው። እንግዲህ በሚታወቅ አፕ ይሄ ነገር እንደዛ ከሆነ አስቡት፣ የማይታወቁ አፖች ቢጫኑ የሚያመጡትን ዳሜጅ ማሰብ ትችላላችሁ። ሶስተኛው የሃኪንግ ቴክኒክ አዲስ ከሆነው አዲስ እየመጣ ካለው ውስጥ የስማርት ሆምስ ወይም ደግሞ ስማርት የሆኑ ኦቶሜትድ የሆኑ ቤቶችን አታክ የሚያደርገው አይነት የሃኪንግ ሲስተም ነው። እንግዲህ በተለይ በዚህ በአሜሪካን ሀገር ብዙ ቤቶች ኦቶሜትድ እየሆኑ ነው ያሉት። ከሪሞትሊ የስማርትፎናችንን በመጠቀም ከአፕና ከኢንተርኔት ጋር በማያያዝ ቤቶቻችንን መቆጣጠር የምንችልበት ሰርቬላንስ ካሜራዎችን ቤቶች ውስጥ ሆነው ቀጥታ ቤታችን ዙሪያ ማን እንዳለ ከስልካችን ለማየት የምንችልበት፣ ምናምነው ሰው መጥቶ እኛ ሩቅ ብንሆን ሪሞትሊ ቁልፉን አንላክ አድርገን ከስልካችን ላይ በመጠቀም ሩቅ ሎክ የፈለግነው ቦታ ላይ ሆነን ማለት ነው መክፈት የምንችልበት። ቤት ውስጥ ደግሞ ስንሆን ብዙ ነገሮች ቤት ውስጥ ያሉት ላይቲንግ ሲስተሙ፣ ቲቪ ሲስተሙ፣ ኢንተርቴንመንት ሲስተሙን ሁሉ በስልካችን በመታገዝ ሪሞትሊ መቆጣጠር የምንችልበት አይነት ሁኔታ በጣም ይሄ እየተለመደና ተወዳጅ የሆነ ቴክኖሎጂ እየሆነ መጥቷል በቤት ዙሪያ። ሪሞትሊ ቤታችን አንድ ሌባ ሰብሮ ቢገባ ራሱ ሲስተሙ ለ911 የሚደውልበት፣ ለእኛ ቀጥታ ኢመርጀንሲ ቴክስት ለኛ የሚልክበት፣ ካስፈለገ ፖሊስ ሁሉ የሚደውልበት ሲስተም በጣም ተለምዷል። እና ይሄንን በማወቅ ይመስላል ደግሞ ሀከሮች አይናቸውን ወደ ቤት ላይ ያዞረዋል። እና ምንድነው ይሄ ሃኪንግ ቴክኒክ የሚያደርገው? ይህንኑ ሲስተም አጌንስት በለኛ ነው የሚጠቀመው። ሀክ በማድረግ እኛን ከመከላከል ይልቅ እኛን ከመጥቀም ይልቅ ይሄ አውቶሜትድ የሆነ የሆም ሲስተም እኛኑ መልሶ እንዲያጠቃን ነው የሚያደርገው። ካሜራዎቹ ቤት ውስጥ ያሉት ለምሳሌ ካሜራዎች ቢኖሩ ብዙ ጊዜ አንድ የተለመደው ካሜራ ምንድነው ይሄው ከዚህ አውቶሜትድ ሆም ሲስተም ጋር በተያያዘ ልጆች ያሏቸው እናቶች ቤቢስተር ካላቸው ልጆቻቸው በትክክል በቤቢስተሮቹ እየተጠበቁ እንዳሉ ቼክ የሚያደርጉበት ሲስተም አለ። ካሜራው አለ። ከአፕ ከስማርትፎናቸው ጋር ተገናኝቶ ቀጥታ ቤት ውስጥ የሚሆነውን ነገር ኤኒ ታይም ቤቢስተሯ ከልጁ ጋር እንዴት አይነት ሁኔታ ላይ እንዳለች ማየት የሚችሉበት ሲስተም አለ። ሀከሮቹ ይህን ሀክ ካደረጉት ኢማጂን ያን ኮንትሮል ካደረጉ ያን ሲስተም ኤኒ ታይም ካሉበት ቦታ ሆነው ካሜራው እኛን ያይናል፣ ሀክ እዛ ሲስተም ውስጥ ከገቡ ማለት ነው። እንደገና ይህን ሲስተም ሀክ ማድረግ ከቻሉ ቤቱን ልክኛ ሰው ሲመጣ ከሩቅ ሆነን በስልካችን ተጠቅመን ቤቱን አንላክ እንደምናደርገው አውቶማቲክሊ ቁልፉን እነሱ ሲስተሙን ብሬክ ካደረጉ እነሱ ራሳቸው በቀላሉ ሳይታወቅ በሩን ከፍተው መግባት የሚችሉበትና የሚፈልጉትን አይነት ጥቃትና ዘረፋም ሊያካሂዱ የሚችሉበት ሁኔታ ሁሉ እየተፈጠረ እንዳለ ነው። ቲቪ ቁጭ ብለን በምናይ ጊዜ በቲቪው ላይ ያሉት ኢንተርቴንመንት ሲስተሞች እንደ ኤክስባክስ 360 ያለው ካሜራዎች መልሰው እኛኑ የሚያዩበት ሀክ ካደረጉ ሲስተሙ ላይ ሲስተሙ ውስጥ ከገቡ ዋንስ እኛ የምናደርገውን አክቲቪቲ ሁሉ የማየት ፕራይቬሲያችንን ሁሉ ኢንቬድ የሚያደርጉበት ሁኔታ ነው ያለው ማለት ነው። እንግዲህ ኢማጂን እኛ ለራሳችን ጥቅም ብለን ኢንስቶል ያደረግነው የኦቶሜትድ የሆነ ሆም ሲስተም መልሶ እኛኑ አታክ ሲያደርግ ቁጭ ብለን ቤታችን ውስጥ ከቤተሰቦቻችን ጋር ሆነን ፕራይቬት ሞመንት እያለን ያ ካሜራ መልሶ እንደኛ ላይ ሰርቬለንስ ሆኖ እኛን ስፓይስ ያደርገን እኛን ሲያይን በጣም ይሄ የሚያስፈራና በጣም ደስ የማያሰኝ ነገር ነውና ለዚሁ ደግሞ ይህንኑ እንግዲህ ሞር ታይት እና ሴኪዩርድ ለማድረግ ይህንኑ ሲስተም እንግዲህ ሞር ሪሰርቾች እና በጣም የተጠናከረ የሆነ ሴኪዩሪቲ ሲስተሞች እየተካሄዱ ነው የሚገኘው ማለት ነው። ሌላኛውና በጣም አስፈሪ የሆነው ምናልባት በሀገር ደረጃ
ስጋት ላይ እንድንወድቅ የሚያደርገን የጂፒኤስ ሃኪንግ ሲስተም ነው። ጂፒኤስ ማለት ግሎባል ፖዚሽኒንግ ሲስተም ሲሆን እንግዲህ ለአውሮፕላኖች መብረር መርከቦች በውቅያኖስ ላይ አቅጣጫቸውን ጠብቀው ከመነሻቸው እስከ መድረሻቸው በትክክል እንዲሄዱ የሚያደርግ በጣም ከፍተኛ የሆነ ጥቅም ያለው የቴክኖሎጂ ግኝት ነው። ጂፒኤስ ማለት በስፔስ ላይ በተመነጠቁ ሳተላይቶች አማካኝነት እነዚህንና የመሳሰሉትን ከዚህም ብዙ ሽፋንና ጠቀሜታ ያለው ቴክኖሎጂ ነው እና ጂፒኤስ ሃኪንግ በጣም የሚያስፈራራ አይነት የሃኪንግ ቴክኒክ ነው። ወደፊት የሀገርንም ሴፍቲ በአደጋ ላይ የሚጥል አይነት ነው። እንግዲህ ጂፒኤስ ሃክ ከተደረገ ማለት አውሮፕላኖች በቀላሉ ሪሞትሊ ሰውየው ፕሌን ውስጥ ሆኖ ሽጉጥ ይዞ ፓይለቱን ወደዚህ ቦታ ሂድልኝ ከማለት ይልቅ ከሚፈልገው ቦታ ሆኖ ፕሌንን ሃይጃክ ማድረግ የሚቻልበት ሁኔታ ፖቴንሻሊ ይኖራል። መርከብን እንደዚሁ በጣም ትልቅ ነገር ፓይሬቶች ሶማሌዎቹ እንደሚያደርጉት እዛ ሄደ በክላሽ እዛ ድረስ ያን ሁሉ ሪስክ ወስደው ሄደው እዛ መርከቡ ላይ ዘለው ካፒቴኑን አፍነው ከሚያደርጉት ይልቅ ሪሞትሊ እነዚሁ ለመጥፎ ነገር የተሰማሩ ሰዎች መርከቡን ሪሞትሊ ሃይጃክ አድርገው ወደሚፈልጉት ቦታ ከፈለጉ ሊያጋጩት ወደ ከተራ ከአይስበርግ ጋር ከሌላ መርከብ ጋር የፈለጉትን ነገር ሊያደርጉ የሚችሉበት ከፍተኛ የሆነ ከባድ የሆነ የጥቃት ዘይቤና ሁኔታ ነው የሚኖረው ማለት ነው። እንዲሁም በመርከብ ላይ ሙከራ በጣም ተግባራዊ ሆኖ በዩኒቨርሲቲ ኦፍ ቴክሳስ ውስጥ የሚገኝ የጂፒኤስ ኤክስፐርት ቶድ ሃምፍሪስ የተሰኘው እና ከሱ ቲም ጋር አብረው ሪሰርቸር የሆኑ ተመራማሪዎች ይህንኑ የሃኪንግ ቴክኒክ ያች ወይም ደግሞ የግለሰብ ውድ የሆኑ መርከቦች አሉ አይደል፣ በሱ ላይ ሞክሮ ተግባራዊ አድርጎታል። ይህንን ያች ያለ ካፕቴኑ ፈቃድ ወይና እውቀት ሃክ አድርጎ ሃይጃክ አድርጎ ጂፒኤሱን ሃክ አድርጎ ጂፒኤስ ሲስተም ውስጥ ገብቶ ማለት ነው መርከቡ ወደ ታለመለት ቦታ ሳይሆን ወደ አይስበርግ ሄዶ ከዛ አይስበርግ ጋር ተጋጭቶ በጣም ወደማይመች ድንጋያማ ወደሆነ ውሃ ውስጥ ሁሉ መርቶት መርከቡ ዳሜጅ እንዲሆን ያደረገበት ሙከራ ሁሉ ነው እንግዲህ በዚሁ በሃከርስ ኮንፈረንስ ላይ ይፋ ያደረገው እና ጂፒኤስ ሲስተሞች በጣም በተጠናከረ ሁኔታ ሴፍ መሆን ሴኪዩርድ መሆን እንዳለባቸው ይህንን ይፋ አድርጓል እና ለአሜሪካ መንግስትም እዚህ ሀገር ዲፓርትመንት ኦፍ ሆምላንድ ሴኪሪቲ የሚባል አለ ቴሮሪዝምን እና እንዲሁም የጥቃት ነገሮችን ለመከላከል ኃላፊነቱን ወስዶ የሚንቀሳቀስ ኤጀንሲ ነው። ለነሱ ሁሉ ይህንን ሁኔታ አሳውቋል። ይኸው ተመራማሪና የመንግስትን ትኩረት ሁሉ አግኝቶ ጥብቅ የሆነ ክትትል እየተደረገበት የሚገኝ የሃኪንግ እንግዲህ ፍርሃት ነው፣ የሚያስፈራራ አይነት የሃኪንግ ቴክኒክ ነው። ይኸው ሃምፍሪስ የተሰኘው የጂፒኤስ ባለሙያ ከዚህ በፊትም ድሮኖች እንደምታውቁት ሪሞት ኮንትሮልን ብቻ በመጠቀም በአየር ላይ መብረር የሚችሉ አውሮፕላኖች ናቸው። በተለያየ ሳይዝና ጥቅም አላቸው። ይሄው ግለሰብ ይሄው ተመራማሪ ድሮኖችን ራሱ ጂፒኤስ ሲስተማቸውን ሃክ በማድረግ ሪሞት ኮንትሮልን የያዘው ፓይለት ከሚፈልገው አቅጣጫ ውጪ ድሮኖችን ማስኬድ የሚችልበትን ሙከራ ሁሉ በተሳካ ሁኔታ ያከናወነ የጂፒኤስ ባለሙያ ነው። ይሄ በጣም ከባድ ነው። እንግዲህ አስቡት በጦር ሜዳ ላይ ድሮኖችን ወደሚፈለገው ቦታ ታርጌት እንዲያደርጉ ለማድረግ ታስቦ ነገር ግን ያ ድሮን ጠላትን አታክ ከማድረግ ይልቅ ዞሮ መልሶ የራስን ቤዝ አታክ ማድረግ የሚችልበት ሁኔታ ሁሉ ሊፈጠር ይችላል ማለት ነው። ይህ በቅርቡ መፍትሄ ካላገኘ ቅድም እንዳልኳቸው አውሮፕላኖች ወደሚፈለገው ቦታ ከመሄድ ይልቅ ካስፈለገ ከፎቆች ጋር ማጋጨት፣ ካስፈለገ እንዲከሰከሱ ማድረግ፣ ካስፈለገ ወደማይፈለጉ ዴስቲኔሽኖች ከነተሳፋሪዎቻቸው መውሰድ የሚቻልበት ሁኔታ ሪሞት ሊያስቡት ሰውየው አውሮፕላኑ ሳይሆን አይ ካንት ኢቭን ኢማጂን እንዴት ከባድና አስቸጋሪ የሆነ የአታክ ሲስተም ሊሆን እንደሚችል። እንግዲህ የሃኪንግ ነገር እንደምታዩት እንደምታስተውሉት ከኮምፒውተርን ብሬክ አድርጎ ዳታዎችን ከመስረቅ በጣም ያለፈ ሆኗል። ወደሚቀጥለው ሌቭል ተሸጋግሯል እና በአውቶማቲክ መኪናዎች ላይ የተነጣጠረ ሆኗል። ኦቶሜትድ በሆኑ ቤቶች ላይ እንዲሁም ደግሞ ጂፒኤስ ሲስተሞችን በማጥቃት ላይ እና በመሳሰሉት ላይ ያነጣጠረ ሆኗል እና እንዲሁም ሞባይል ሲም ካርዶችን ሀክ በማድረግ ሁኔታ ላይ ነው እንግዲህ አታከሮች አሁን ተሰማርተው ያሉት። ብዙዎቹን ደግነቱ ያገኙት ቅድም እንዳልኳችሁ ዋይት ሃት ሀከር የሚባሉት ወይም ደግሞ በጎ አድራጊ የሆኑት ሀከሮች ናቸው። ቀደም ብለው ጥቃቱን አውቀው መፍትሄውን እንዲገኝ የሚያደርጉ ማለት ነው። አንዳንዶቹ ከጠቀስኳቸው ውስጥ የተገኙት ነው ትክክለኛ ባልሆኑት አይነት ሀከሮች ነው እና እንግዲህ የሀኪንግ ቴክኖሎጂ በጣም ኢንትረስቲንግ እና ሴም ታይም ደግሞ ስኬሪ የሚሆንበት ሁኔታ ነው ያለው። ሁኔታዎቹን ደግሞ ተከታታይ ወደፊት ፕሮግረስ ካለ አሳውቃችኋለሁ። እንግዲህ ለዛሬ የነበሩት አበይት የሆኑ እንግዲህ ስፔሻሊ ጠፍቼበት በነበረው በዚህ በወር ተኩል ውስጥ ተከስተው ከነበሩ አበይት የቴክኖሎጂ ግኝቶች ውስጥ እንግዲህ አንኳሮቹን ያሳየኋችሁ ስለ አዳዲስ ፎኖች በቅርብ ጊዜ መለቀቅ፣ ስለዚሁ ስለ ሃኪንግ ቴክኖሎጂ እንዲሁም ደግሞ ኢላን ማስክ የተሰኘው ባለሀብትና ኢንቨንተር በቅርብ ጊዜ ስላሳወቀው ይፋ ስላደረገው አስገራሚ የሆነ ፊውቸሪስቲክ የግራውንድ ትራንስፖርቴሽን ሲስተም ነበር ያቀረብኩላችሁ። በዝግጅቱ እንደተዝናናችሁና ትምህርት እንዳገኛችሁ ተስፋ አደርጋለሁኝ።
የመጀመሪያው የሲዝን 3 ኤፒሶድ 1 ዝግጅት ይህን ይመስል ነበረ። ሳምንት ደግሞ እንዲሁ በሌላ ፕሮግራም እጠብቃችኋለሁ። ስለ ፕሮግራሜ እንግዲህ አስተያየቶች ካሏችሁ እንደተለመደው ሁሌም የእናንተ ሰፖርት በጣም ለኔ ፕሮግራም መሻሻል ወሳኝነት አለውና በኢሜይል ብትጽፉልኝ፣ በፌስቡክ ኢንባክስ ብታደርጉኝ፣ እንዲሁም በፌስቡክ ፔጅ ላይ ኦንላይን አስተያየቶቻችሁን ብትጽፉ ይደርሰኛል። በዛ ተመስርቼ ደግሞ ጥረት አደርጋለሁ ለማሻሻል እና የሁላችሁን ኢሜይል እና ኢንባክስ ባልመልስ ይቅርታ እንድታደርጉልኝ እጠይቃለሁ። በጣም ብዙ ኮረስፖንደንስ ነው ወደ እኔ የሚመጣውና ለእያንዳንዱ መመለስ አልችልም፣ ግን አይ ዊል ትራይ ማይ ቤስት የሁሉንም ለማስተናገድ። ዌብሳይትን ሄዳችሁ ቪዚት ብታደርጉ www.techtoksolomon.com በዛ ላይም ብሎጎችን መከታተል ትችላላችሁ። ያለፉትን ኤፒሶዶች በአይኒ ሚንስ ሚስ አረጋችሁት መድገም የምትፈልጉትም ካለ ዩቲዩብ ቻኔል ላይ ሄዳችሁ መከታተል ትችላላችሁ። www.youtube.com/techtoksolomon በስክሪን ላይም ተጽፏል፣ ታገኙኛላችሁ። ትዊተርም እንግዲህ እያስለመድኩኝ ነው፣ በዛ ላይም ትዊት የማደርገውን መከታተል ትችላላችሁ። ኢሜይሌን አልነገርኳችሁም ነበረ፣ solokasa@gmail.com ወይንም ደግሞ solomon@ebstv.tv ብትጽፉልኝ ይደርሰኛል። ሳምንት በሌላ ፕሮግራም እስከማገኛችሁ ቸር ሰንብቱ።